ጣልቃ ገብነት ወይም early intervention ምንድነው? እንደሚታወቀው ልጆች ከተወለዱ እስከ 5 ዓመት ወይም እስከ 6 ዓመት ድረስ አንጎላቸው ለመለጠጥ ባለው ከፍተኛ የባዮሎጂያዊ ብቃት ማለትም በኒውሮፕላስቲክነት ከፍተኛ ደረጃ ላይ ያለ የሚደረግ የቴራፒ ወይም የተለያየ የስልጠና ሂደት ነው። በጨቅላነትና በልጅነት ጊዜ አንጎል እጅግ በጣም ከፍተኛ የሆነ ኒውሮፕላስቲክነት ስላለው በዚህ ጊዜ ውስጥ ነው ብዙ ቁጥር ያላቸው የነርቭ ግንኙነቶች በፍጥነት የሚፈጠሩት። ይህም ሲናፕቶጀኔሲስ ይባላል። እነዚህ የነርቭ አውታሮች ለቋንቋ፣ ለማህበራዊ ክህሎትና ለእንቅስቃሴ ጤናማና ጠንካራ በሆነ መንገድ እንዲደራጅ የሚያግዙ ናቸው። ችግሮችን ቀድሞ በማስተካከል ጣልቃ ገብነቱ ወይም early intervention ህፃኑ ካሉት እክሎች ጋር የሚቆይበትን ጊዜ በእጅጉ ያሳጥራል። ጣልቃ ገብነት ወይም early intervention በዚህ ከፍተኛ የእድገት ወቅት ላይ ስለሚደረግ የሚመጡት ለውጦች የተሻሉ፣ ፈጣን እና ዘላቂ ይሆናሉ። በጊዜ የተደረጉ ለውጦች ለወደፊት እድገት ሁሉ ጠንካራ መሰረት ይጥላሉ። ስለዚህ ልጆቻችን ላይ የምናየውን ማንኛውንም የሚያጠራጥር ባህሪ ከሙያተኞች ጋር በማማከር ፈጣንና ተገቢ የሆነ ስልጠና እንዲያገኙ ማድረግ አለብን።